ከንግድና ገበያ ልማት አኳያ የሰራ ነው የንግድ ሽፋኑ ማሳደግ ነው የነበረን እቅድ ሙሉ በሙሉ አቺቭ አድርገናል ከ75 ወደ 80% ማድረስ ነው የነበረን አጠቃላይ የንግድ ሽፋኑ እቅዳችን በዚህ መሰረት ኦልሞስት ከ80% በላይ አብዛኞችን መፈጸም ችለናል ለዚህ ማሳያ የሚሆነው የንግድ ፍቃድ እድሳት ከ11300 ወይም ደግሞ የእቅዳችን 81% መፈጸም ተችሏል ይህም በክልል ከወሰድ ነው ቀዳሚውን ደረጃ የሚይዝ ነው ማለት ነው ሌላው ደግሞ አዲስ ፍቃድና አዲስ ምዝገባ በተለይ ወጣቶች ሴቶች ያሉበት ነጋዴዎችን በአዲስ መልክ ቀላቅለናል ወደ 2500 በላይ የሚሆኑ አዳዲስ ነጋዴዎችንና ከ2900 በላይ አዳዲስ ፍቃዶችን የሰጠንበት ወቅት ነው ከዚህ ጋር ተያይዞ ትኩረት አድርገን የሰራ ነው በከተማው ጀምለኛን መፍጠር ነውና በከተማችን 12 የሚሆኑ ጀምለኛ ነጋዴዎችን ፍቃድ አውጥተው በተለይ ደግሞ አሁን እየፈተነን ያለውን የንግድ እንቅስቃሴ ስፔሻሊ ከአቅርቦት አንፃር ሊፈቱ የሚችሉ ወደ 12 የሚሆኑ ጀምለኛ ነጋዴዎችን አዲስ ፍቃድ እየሰጠንበት ነው ብሎ መውሰድ ይቻላል አጠቃላይ ከንግድ ሽፋኑ አኳያ ሁለተኛው ከህገ ወጥ ቁጥጥር አንፃር ነው ትኩረት አድርገን የሰራ ነው በዚህም ባደረግነው ክትትል ከ1800 በላይ ህገ ወጦችን ማግኘት ችለናል እነዚህም ከ50% በላይ የሚሆኑትን ኦልሞስት ከ1200 ያላነሱትን የንግድ ድርጅታቸውን በማሸግ ህጋዊ የንግድ ፍቃድ እንዲያወጡ ያደረግንበትና 15 የሚሆኑትን ደግሞ በህግ የጠየቅንበትን ከነዚህ መካከል ደግሞ ስፔሻሊ 11 የሚሆኑትን ፎከስ ያደረግነው ከነዳጅ ጋር ከቤንዚን ጋር የተያያዘ ነው ከዚህም ከ14000 ሊትር በላይ ቤንዚኖችና ናፍጣዎችን መያዝ ችለናል ለመንግስት ባደራና በሞዴል ኦልሞስት 3 ሚሊዮን ብር አካባቢ ማስገባት የቻልንበት ሁኔታ ነው ያለው ከዚህ ጋር ተያይዞ ያለውን ቁጥጥር ከፍ በማድረግ 3 ማደያዎችን የማገድና 3 ማደያዎችን ደግሞ የመጨረሻ የጾም ማስጠንቀቂያ ሰጠናል ማለት ነው ሌላው ከኑሮ ውድነት ጋር የተያያዙ ተግባራትን ለማቃለል ትኩረት አድርገን የሰራ ነው አንደኛው የገበያ መዳረሻው ነው እንደምታውቁት በዚህ 6 ወር 160 ሚሊዮን ብር የሚያወጣ የገበያ ማዕከል አይራ አካባቢ ግንባታው ተጀምሮ የኮለን ማቆም ስራ አሁን የተጀመረበት ሁኔታ ነው ያለና ይሄ መዳረሻ ለነገ ለጎንደር በተለይ ገበያ ለማረጋጋት በትልቁ ሚና ይጫወታል እናስባለን ሌላው ለራስ ዳሽን ዩኒየን ከ25 ሚሊዮን ብር በመስጠት ከንቲባ ኮሚቴ አሶስነን ለመንግስት ሰራተኛው በአራት ወር ዱቤ ለመሰረታዊ ሸማች ማህበራት ደግሞ ቀጥታ ለህብረተሰቡ በተመጣጣኝ ዋጋ ዘይት ስኳርና እንዲሁም ደግሞ ሌሎች ምርቶችን ለትስስር እያመጡ እንዲሰጡ ያደረግንበት ሁኔታ ነው ያለው ጠቅለል ሲል አሁን ባለው ነባራዊ ሁኔታ በከተማችን የግብርና ምርት በሸማችና በመሰረታዊ ሸማች ማህበርና በራስ ዳሽን ዩኒየን አማካኝነት እንዲሁም በምስጉን ጀምለኛ ነጋዴዎች በማምጣት የተሻለ ገበያ ማረጋጋት ስራ ተሰርቷል ከባለፈው አመት አንፃርም ስናየው መጠነኛ መሻሻሎች ታይቷል በግብርና ምርቶች አሁንም እየፈተነ ያለው ኢንዱስትሪ ምርት ነው የኢንዱስትሪ ምርትን ችግር ለመቅረፍ በከተማችን 2 አዳዲስ የዘይት ፋብሪካዎች ትስስር ፈጥረው ለከተማው ገበያ እንዲያረጋጉ ያሉን የዱቄት ፋብሪካዎች ደግሞ ያልተገባ ዋጋ ጭማሪ እንዳያደርጉ ቁጥጥር በማድረግ ለህብረተሰቡ በተመጣጣኝ ዋጋ እንዲያቀርቡ የማድረግ ስራና የማስተሳሰር ስራ እየሰራ እንገኛለን በቀጣይ ትኩረት አድርገን እንሰራቸዋለን ብለን ካሰብናቸው ስራዎች መካከል አንደኛው አሁንም መፍትሄ ላጣው የኑሮ ውድነት ነው ይህን ገበያ ለማረጋጋት ስብራቱን በተለይ የምርት አቅርቦት ስለሆነ እሱ ላይ ፎከስ አድርገን እንሰራ ይሆናል ማለት ነው ሌላው መሰረታዊ ሸማች ማህበራትን እንዲሁም ደግሞ ሌሎች ምስጉን ነጋዴዎችን በማጠናከር የተሻለ የገበያ ተደራሽነት እንዲኖር እናደርጋለን ሐሙስ ገበያን ማጠናከርን በመቀጠል ግብይቱ እንዲረጋጋ የማድረግና ያልተገባ የዋጋ ጭማሪ ማድረግ በከተማችን ስቲል ያልተቀረፈ ችግር ነው አሁንም እንደምታዩት እዚህ ጎንደር ከተማ ላይ በብዛት ከከተማው አቋርጦ መሄድ በቀን ከ50 እስከ 70 ተሽከርካሪ ምርቶች አሉና እነዚህን ምርቶች ቀጣይ ከሚመለከተው አዋሳኝ ዞኖች ጋር ሆነ ኮንትሮል የማድረግ አየር ባየር ንግዶችን ኮንትሮል የማድረግና የጎዳና ንግድ ማጽዳት ትኩረት አድርገን እንሰራበት ይሆናል የቤንዚን ደግሞ የመጀመሪያው አቅርቦት እንዲጨምር ማድረግ ሁለተኛው ከመጣ በኋላ ደግሞ ፍትሃዊ ስርጭት እንዲኖር አሁን የጀመረው ከታክሲና ከባጃጅ ማህበራት ጋር ተቀናጅቶ መስራት ስራን እንዲሁም ከጸጥታ መዋቅሩ በግብረ ኃይል አጠናክረን እንቀጥላለን በዚህ ያልተማሩ ነጋዴዎች ላይ ደግሞ ቆራጥ የሆኑ እርምጃዎችን በቀጣይ አጠናክረን እንቀጥል ይሆናል ማለት ነው አጠቃላይ የንግድና ገበያ ልማት ተግባር ጠቅላላ አድርገን ስንወስዳቸው በ6 ወሩ በተለይ ግባችን ማሳካት አለብን ብለን እናስባቸው ኦልሞስት ከ80% በላይ አብዛኞችን ማሳካት ችለናል በቀጣይ የቀሩትን በተለይ ደግሞ የንግድና ገበያ ልማት ተግባር ብዙ ጊዜ ከህዝብ ጋር የሚያገናኝ የዕለት ከዕለት ተግባር ስለሆነ ህዝባችን እንዳይበደል በልዩ ትኩረት ክትትል ቁጥጥር የማድረግና ግብይቱን የማሳለጥ ስራ አጠናክረን እንቀጥላለን በያዝነው የበጀት አመት በከተማውና በክልሉ መቀናጆ በጀት
በ622.9 ሚሊዮን ብር የተለያዩ ፕሮጀክቶችን ለመስራት አልመን እየተንቀሳቀስን ነው ያለን። 26 የሚደርሱ አዳዲስ ፕሮጀክቶችን ለይተናል። ለከተማው ፋይዳ ያላቸው ኢኮኖሚያዊ፣ ፖለቲካዊና ማህበራዊ ፋይዳ ያላቸው ካሁን በፊትም ከነበሩት ለየት ባለመልኩ አጠቃላይ የወጣቱንም ያረጋውያንም ሌሎችም የህብረተሰብ ክፍሎች ተጠቃሚነት ታሳቢ ያደረጉ ፕሮጀክቶች ላይ ፎከስ አድርገን ለመስራት ጥረት አድርገናል። በሁለተኛ ደረጃ ወደ 13 የሚደርሱ የተንከባለሉ ፕሮጀክቶች አሉን ከ2016 ወደ 2017 የተዛዋወሩ። እነዚህ መሰረታዊ ምክንያታቸው ምንድናቸው የሚሉትን ነገር ማወቅ ተገቢ ነው የሚሆነው። አንደኛ ከሶስተኛው ወገን ማጽዳት ባለመቻላችን የጎንደር ህዝብ እውነት ለመናገር አብዛኛው በልማቱ ላይ ያለው አመለካከት ተሳትፎ ከፍተኛ ነው። ግን ደግሞ አልፎ አልፎ የምናያቸው ችግሮች አሉ። በልማት የተለዩ ቦታዎች ላይ ፈጠን ብሎ ተገቢ የሆነ ካሳ ወስዶ ተገቢ የሆነ ማቋቋሚያ አሰራሮችንም ተከትለን እየሰራን ነገር ግን ደግሞ በሚፈለገው ደረጃ ተባባሪ መሆን ባለመቻላቸው አንዱ እንዲንከባለል ያደረገው ምክንያቱ ይሄ ነው። በሁለተኛ ደረጃ የኮንትራክተሮች አቅም ማነስ ነው። ኮንትራክተሮችም በሚፈለገው ደረጃ ተግባርና ኃላፊነታቸውን መወጣት ባለመቻላቸውና በወሰዱት ውል መሰረት መፈጸም ባለመቻላቸው ቅድም እንዳልኩት ወደ 13 የሚደርሱ ፕሮጀክቶች ከ2016 ወደ 2017 እንዲንከባለሉ የተደረገበት ሁኔታ አለ። አሁን እያደረግን ያለው ነገር ምንድነው? አንደኛ ከሶስተኛው ወገን ለማጽዳት ከህብረተሰቡ ጋር ሰፊ የሆነ ውይይት እያደረግን ነው ያለን። ተገቢ የሆነ ደግሞ ካሳ ተከፍሏቸውም በመንግስት በኩልም በከተማ አስተዳደሩ ትሪት ተደርገው የማይነሱትም ሰዎች የህግ የበላይነትን እናስከብራለን። አንዱ እሱ ነው። በሁለተኛ ደረጃ ከኮንትራክተሮች ጋር ተያይዞ ያለውን ነገር አሁን አቅም ያለውን ሊሰራ የሚችለውን ቅድም ብያለሁ ለጎንደር ፋይዳ ያላቸው ፕሮጀክቶች ናቸውና ፈጠን ብለን ማጠናቀቅና ህብረተሰቡንም ደግሞ በሚፈለገው ደረጃ ተጠቃሚነቱን ማረጋገጥ ስላለበት ከዚህ አንፃር በተገቢው መንገድ ሊሰሩ የሚችሉትን የመለየትና ደረጃቸው ከፍ ላይ ያሉት ላይ ፎከስ የማድረግ ስራ እየሰራን ያለን። ስለዚህ በዚህ አመት እናጠናቀቃለን ብለን ያሰብነው አንዱ ይሄ ነው። በሁለተኛ ደረጃ እንደ ከተማ ወይንም እንደ ተቋም ያለው መሰረታዊ ችግር ምንድነው? አገልግሎት አሰጣጡ ጋር ተያይዞ ያለው ነገር ነው። እንደምታውቁት በሁለት ነገር ተፈትነናል። ስፔሻሊ ከኛ ተቋም ጋር ተያይዞ አንደኛ ወጣ በማለቱ ምክንያት፣ ሁለተኛ ደግሞ ለሰራተኛው ምቹ አይደለም። ስለዚህ ከዚህ አካባቢ ላይ ያለውን ነገር ለማስተካከል እንደ ተቋም አስበን እየተንቀሳቀስን ነው ያለን። ምቹ ሁኔታ በተቋሙ ለመፍጠር ለምሳሌ ካፌ የለውም ለሰራተኛው 8 ሰዓት እንዲውል እሱን ጨረታ የማውጣት ስራ ሰርተናል። ከጸጥታም ጋር ተያይዞ እየተነጋገርን ያለ ነገር አለ። በዋናነት ግን በመሰረታዊነት የአገልግሎት አሰጣጣችን ችግር ይፈታል ተብሎ የሚታሰበው አገልግሎት አሰጣጣችን ስናዘምነው ነው። አገልግሎት አሰጣጣችን ወደ ሲስተም ስናስገባው ነው። ከዚህ አንፃር በያዝነው የበጀት አመትም በጀት ይዘን ሲስተም እያስለማን ያለነውና አጠቃላይ አገልግሎቱን ወደ ኢሰርቪስ በኢሰርቪስ እንዲሆን ለማድረግ አለመን እየሰራን ያለንና በዚህ አግባብ መንቀሳቀስ እንችል አገልግሎት አሰጣጣችንም ላይ ያለው መሰረታዊ ችግር ይቀረፋል ብለን እናስባለን። በጠጠር መንገዱን እየሰራን ያለነው ቀደም ብሎም የተሰሩት በቀጣይ አስፋልት ሊሆኑ በሚችሉ ደረጃ ታስቦ እየተሰራን ያለ እዚህ አካባቢ ላይ ለምሳሌ ለክላብነት ብናነሳ ኤርፎራ አካባቢ ከዶክተር በርናንድ ጀርባ የተጀማመሩ ነገሮች አሉ። እነሱ እየተሰሩ ናቸው ያሉት። በዚህ አጭር ጊዜ ውስጥ ማጠናቀቅ እንችላለን። በሁለተኛ ደረጃ ከተማው ትልቅ ከተማ ነው። በርካታ የህብረተሰብ ክፍል የሚኖርበት ከተማ ነው። እሱም ብቻም አይደለም ትልልቅ ተቋሞችም ዩኒቨርሲቲም ጭምር ያሉበት ስለሆነ ለከተማው የሚመጥን የቄራ አገልግሎት የለውም፣ ተቋም የለውም። እሱም አካባቢ ላይ ያለውን ገምግመን ኦልሞስት ብዙም የሚወስድም አይደለም። ከዋጋ ንረቱ ጋር ተያይዞ ያጋጠመን ችግር አለ። የፕራይስ አጀስትመንት ኮንትራክተሩ ጠይቆናል። እሱ ላይ የሶስትዮሽ ውይይትም አድርገን ልባት እየሰጠን ስለሆነ እሱ እየተፈታ ያለበት ሁኔታ አለ። እሱም ችግሩን ፈተን ወደ ተግባር ከገባን በእርግጠኝነት ከ2 ወር በላይ ይወስዳል ብዬ አላስብምና እንዲህ ትልልቅ ለከተማው ፋይዳ ያላቸው ፕሮጀክቶቹ ላይ ትኩረት አድርገን እየሰራን ያለን። እሱም ብቻም አይደለም። እንደምታውቁት ከተማው በርካታ ወጣት ያለበት ከተማ ነው። ነገር ግን ለይሄን ወጣት ታሳቢ ተደርጎ የተሰራ የወጣት መዝናኛ ማዕከል የለውም። ስለዚህ ይሄን ችግር ለመቅረፍም 5 የወጣት መዝናኛ ማዕከል ወይንም
ሚኒ ስቴዲየም ለመስራት ዲዛይን አውጥተን ጨረታ ወጥቷል። እነዚህ በሚጠናቀቁበት ሰዓት ለከተማው ፋይዳ ያለው ትርጉም ያለው ስራ ነው የሚሰራውና አንደኛ ዲኤስቲቪን ወደ ከተማችን የመሳብ እድሉ ሰፊ ነው የሚሆነው። ሁለተኛ ፋሲል ከነማ ክለባችን ሌላ ቦታ ነው ሄዶ እየተጫወተም ስልጠናም እየወሰደ ያለው። ስለዚህ እሱንም ወደ ቤቱ እንዲመለስ የማድረግ ስራም ታሳቢ ተደርጎ እየተሰራ ነው ያለና እኒና ሌሎቹም ላይ አተኩረን እየሰራን ያለነው። ጥሩ